ድመት ኃይለኛ ተቧጫሪ ናት። አንድ ኮርነር ላይ ዝም ብለህ ብትዘጋባት እናንተን ብትል መጨረሻ ቧጭራ ትወጣለች፣ አታክ አድርጋ ትወጣለች። ኢትዮጵያን እንደሱ ነው እያደረጉ ያሉት። መጨረሻ ላይ ፈንድቶ መውጣቱ አይቀርም። ቢሆን በሰላም ካልሆነ ፈንድቶ መውጣቱ የማይቀር ጉዳይ ነው የባህር በር ጉዳይ። ዛሬ ለወደፊት እድገቷ በጣም መሰረታዊ የሆነው ነገር እና ቁልፉ ነገር ባህር በር ነው። በዚህ ላይ አይ ቲንክ ደልጁን ውስጥ ያለ ሰው ካለ ቢነቃ ጥሩ ነው። አንድም ሲሄድ የህዝቡን ይሉኝታ ያላገኘ ማንኛችንም አናውቅ ነበርን በሰዓቱ፣ ግን ምንም ድምፅ ወይም ምንም መብት አልተሰጠንም ሀሳባችንን እንድንገልጽበት። እንደ ኢትዮጵያዊ ስህተት ነው ሲጀምር፣ ህጋዊ ባልሆነ መንግስት ነው ይሄ ነገር የተወሰነው ሲጀምር። በማይልስ የራቁ ሀገሮች ናሽናል ኢንተረስታቸው ከሆነ ቀይ ባህር በተለይ ኢትዮጵያ እዛው በ60 ኪሎ ሜትር ርቀት ላይ እንዴት ነው ናሽናል ኢንተረስት የማይሆነው? ይህንንስ የሚቃወም ሰው ምኑ ነው ኢትዮጵያዊ?